ሸበላው እማዬ መጣሁልሽ። ቤቱን ጠፍተህ እኮ ጭራስ ባልከው። የቴን ተመቻቸው ሰፋቸው ቤቱ። አንተ ለምን መሶቤና አባትህ ብቻ ናቸው የተደሰቱት? ግባ 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 ግባ። ኧረ እማዬ ደግሞ ነው ገና እግሬ ሳይገባ ነው ቆራ። እኔ እግሬ ከዚህ ቤት ሲወጣማ የሚሄዱበት ነገር ብዛቱ። እቴቴ በዚህ ዕቃ አሸክማኛለች፣ ዕቃ ልካለች። አረብሰዋ እቴቴ መደብ ላይ ነው መሰለኝ አስተኛች። ትራሱ ድንጋይ የሚል አረ ፈዋ ግን ተበላ እቴቴዬ ጋር ዘሮ አይለምም። እቴቴ እቴቴ እንዴት ናችሁ ልጄ እንዴት ነው ብላ አጥብቃ ጠይቃኝ ነበር። ለሁላችሁም ሰላም ታልካለች፣ ዕቃም ልካለች። ምን ላኩ ደግሞ? መቼም ሾርኔ ሽሙጥ መሆን አለበት። ለአባዬ ዳቦ ልካለታለች። ዳቦ ምን ሊያደርግለት ዳቦ? አታበላውም ብላ እኮ ነው። ለኔና ለሚጡ ደግሞ እንቁላል ቀቅላ ልካለች። የተቀቀለ እንቁላል። አየህ ሾርኔ ነው ብያህ ነበር። ኦሆ እኔ አላውቅም። እኔን አውቃለሁ። እንዴት ማለት ጥሩ። ተመልከት፣ እንቁላሉን መላኩን ትላክ፣ መቀቀሉ ግን ምንን ያመለክታል ነው? አያት ሰው መሰለች እንዴ? ይሄን ጭንቅላቷ እንደው ልጇን አስተምራበት ነገር ቢሆን እንደው የት በደረስን በቤተሰብ ልሙትልህ። ረስማ እሺ። እና ላንቺ ደግሞ አስፈልጋ አስለፍታ አንተ ፈሪ አፕል ልካልሻለች። እዚህ ቴስታል ውስጥ አለልሽ አፕል። አዎ አየህ አዳም የተሳሳተው በዚች አፕል፣ አሳሳቻ እኔ ሔዋን። ተመልከት ሾርኔ። ኦሆ እኔ እንደዚህ አይነት ነገር ውስጥ አትክተቱ፣ አያገባኝ። ወይስ አወለም በዛብስ ምግብ አለ። ይሄ ደግሞ እንደው መጣ። ደህና አርፌ ነበረ። የለም ወጥ ሰርቻለሁ፣ አንድ ላይ ራት እንበላለን። ከራት በፊት ምን በላው ነገር የለም? ምንድነው ከዛ በፊት? ምንም እኮ ከምንም በፊትስ ምን በላው ነገር የለምማ። ከምንም በፊት ምንም አበላ። ራት ይመጣል መሽቶ የለ እንዴ? በቃ ጠብቅና ትበላለህ እንዴ? ኦሆ ደህና ደግሞ መሶቤ ምንም ማርፈን ነበር። እባክህ ናትዬ ተወን። አሁን እንኳን ደህና መጣ ስትኛ ነበር እንዴ? ምንድነው መጣ ደግሞ ነው? እኔ እርቦኛል። እዛ እያለሁ በጣም እየበላሁ ስለነበር አፕታይቴ ተከፍቷል። አፕል ቀይ ነው አረንጓዴ? የሆነች ነገር ፈልጌ ልብላ። በቃ ወዳ ምንም የለም። የሚቆረጥም ካለ ፈልግ። አፕል አንተ ነግሬሃለሁ፣ ድንች ወጡ እንዳትነካ። ለራት ነው የሰራሁት። ደግሜ ኩሽና አልገባም። አፕል አህመድ ምን እያደረክ ነው አንተ? ልጅ እንደው ዛሬ ገደልኩት። ምን እያደረክ ነው? ትንሽ እርቦኛል ብዬሽ አልነበረም? ማዬ አጫወትኳት እኮ። ምን ድንች ወጡ? አዎ። ሁሉንም በላው? አዎ ግን ድስቱ አለ። ድስቱ እንበላው እንዴ? አንተ ድብ ሰጋቱራ ናና እርቦኛል ብዬሽ አልነበር እንዴ ቅድም? እዚህ ቤት ራስ ደርስ ብቻ ጥሩ። ከዚህ በኋላ ወይ ጉድ! እኔም ማዝነው በስንት በውድ ዋጋ የገዛው ሶፋዬ የማንም አህያ መራገጫ መሆኑ። ምን አደረኩ ደግሞ? በሰላም ተቀምጬ የለ እንዴ? እዚህ ጋር ምን አደረኩ ትለኛለህ እንዴ? ከእውቀት የለ፣ ከመልክ የለ። መልኩንማ ችኮቹ ይመሰክራሉ። ከስራ የለ። እንዴት እንደምትደብረኝ። አባዬ ግን ልጅ አይደለሁማ እንደዚህ የምትበድለኝ። ቢሆንልኝ ደስታውን አልችለውም። እንደው ዝም ብዬ ተኩሬ ሳይ ራሱ ግንባራ አካባቢ ይሄ ተንኮለኛው ጎረቤታችን ተሰማን ነው የምትመስለው። ኧረ በስመ አብ በላብኝ እንዴ! ብላሽ
ሁሌ ማሳቀቅ ነው ያንተ ወይኔ አባት አይደሉ አላሳዝንም። ምን አርግ ነው የምትለኝ አባዬ? እሺ እኔ ምን ላርግሽ? ባለፈው ውጣልኝ አልከኝ፣ ወጣው ለአንድ ሳምንት አይደል? አይሰማህም? ለምንድን ነው ወተን ጓደኞች ስራ የማፈልገው? ወይ ለምንድን ነው ከቤቴ ተከራይተህ የማትወጣው? እኔ ተከራይቼ አልወጣም። ከፈለጋችሁ እናንተ ተከራይታችሁ እናንተ ተከራዩ። እኔ ገብርዬ ዓላማ አለኝ። ከዓላማዬ እንድሰናከል አልፈልግም። ደግሞ ምን ዓላማ አለህና አንተ ፈቃቃ? ምን ዓላማ አለ? እንደው ዓላማ ይሁላ አባዬ ከጠየከኝ ነገር ክብርዬ ነገር ለሀገሬ ለኢትዮጵያ ለኢትዮጵያ ማበርከት እፈልጋለሁ። ለምሳሌ አለ ድምጽ የሌለው አምፖል ምናምን አስበዋል። ግን እንዴት በቃ መጣሌ ምን ላይ ናቸው? እየሰማሽ ነው? ምን እንደሚናገር ንግግሩን እየሰማሽ ነው? እንደው ይሄ አምፖል ለሱ የሚያዜም ሆኖ ይታየው ይሁን አላውቅም። ካሞራስ እኔ እኮ ግርም እኮ ነው የምትሉኝ። ለምንድን ነው እውቀት የምትፈታተኑኝ? እስቲ የፈለጋችሁትን ጠይቁኝና ልሳተው። ኧረ እሺ ከምትወደው ስራ አልጀምርልህ። ከፈጠራ ስራ አቦይ እስቲ አራረ እንደው ከባዱ ነገር የፈጠራው ስራ ቀርቶበት ምሳሌ አነጋገር ጠይቀው እስቲ ጠይቁ። ስራ ያጣ ሞኖክሴ ለምን ያጣል? አይጸልይም እንዴ? ልክ ነኝ በለዋታ። እሺ ተው እሺ አንደኛ ክፍል ያለ የሚመልሰው ልጅ ነው። የቆጡን አውርድ ብላ ማን አባሽ ተንጠልጣ ያለሽ እድሌ ይሁን እንዴ? ምንድነው አንተ ማህይም እንዴ? አልተማርክም እንዴ? ጀመር ምሳሌ አነጋገር ከዘመን ዘመን ይቀያየራል።